ዛሬ ወደ አንዲት ለሁለት የተከፈለች ከተማ እንወስዳችኋለን። በአንድ በኩል ድህነትና የዋህነት የነገሰበት ሰፈር፣ በሌላ በኩል ደግሞ ሀብትና ጉልበት የታወረበት፣ ገንዘብ ሁሉንም ያደርጋል የሚባልበት የእውነተኛው ኮሌጅ ዓለም። ታሪካችን የሚጀምረው በሁለት የልጅነት ጓደኛሞች ነው። ሌላና ኤኪም። ሌላ የናጠጡ ሀብታሞች የሚማሩበትን ትምህርት ቤት በሩቅ እያየች ማለሟ የሁልጊዜ ተግባሯ ነው። ነገር ግን በአንድ እርግማን የመሰለ ቀን ሕይወታቸው ለዘላለም ተቀየረ። ሌላ በትምህርት ቤት ዩኒፎርም በለበሰ ጭንብል ባደረገ አሽከርካሪ በከባድ መኪና ተገጭታ ለሕልውናዋ ስትታገል፣ ገጪው ግን በዚያ በሀብታሞቹ ትምህርት ቤት ውስጥ ተሰወረ። ሰፈሩ በቁጣ ታወከ። ገዳዩ እዚህ ትምህርት ቤት ውስጥ ነው የሚል ጩኸት በረከተ። የትምህርት ቤቱ አስተዳደር ግን ይህንን ጩኸት ለማጥፋት አንድ መላ ዘየደ። በሰፈሩ ላሉ 3 ጎበዝ ተማሪዎች የነጻ ትምህርት ዕድል ሰጠ። ኤኪም ከነዚህ ተማሪዎች አንዷ ነች። እርሷ ግን ወደዚህ ኮሌጅ የገባችው ለመማር ብቻ አይደለም፣ የጓደኛዋን ደም ለመበቀልና ያንን ጭንብል የለበሰ አውሬ ለማደን እንጂ። ኤኪም ኮሌጁን ስትረግጥ የጠበቃት ግን ገነት ሳይሆን ሲኦል ነበር። እዚያ ያሉት ተማሪዎች በንቀትና በጉልበተኝነት የተካኑ ናቸው። በተለይ ሜሊሳ የተባለችው ንግስት ነኝ ባይ እና ካናት የተባለው ሚስጥራዊ ወጣት። ካናት የትምህርት ቤቱ የጨለማው ልዑል። ኤኪም ገና ስትገባ ነበር ስርዓቱን የተገዳደረችው። መምህሩ ጫማችሁን አውልቃችሁ ቁሙ ሲላቸው እንዴት በሰው ልጅ ክብር ትጫወታላችሁ ብላ የተሟገተችው ጀግና ነች። ውጥረቱ የናረው ግን በታላቁ የኮክቴል ምሽት ላይ ነበር። ኤኪምና ጓደኞቿ በድምቀት ተጋብዘው ሲቀርቡ የኪም አባት በአጋጣሚ በዚህ ተገኝቶ ልጁ በድብቅ እዚያ መግባቷን ሲያውቅ ድግሱ ወደ ረብሻነት ተቀየረ። ልጄን የገደላችሁት እናንተ ናችሁ የሚል ጩኸት አስተጋባ። በዚህ መሃል ግን አንድ ትልቅ ጥያቄ አለ። ካናት ያ ሚስጥራዊ ወጣት ለምን ኤኪምን ትኩር ብሎ ይመለከታል? ኤኪም ጓደኛዋ ሌላ በደረሰባት አደጋ ምክንያት ፍትህን ፍለጋ ወደዚህ ባለጸጎች ትምህርት ቤት ገባች። ነገር ግን ያገኘችው ነገር ከጠበቀችው በላይ ጨካኝ ነበር። ትምህርት ቤቱ የትምህርት ማዕከል ሳይሆን የሀብታም ልጆች የጭካኔ መጫወቻ ሜዳ ሆኗል። ኤኪም አንድ ቀን በካናት ቁም ሳጥን ውስጥ ያየችው ነገር መላ አካሏን አሸበረው። ያ በሌላ ላይ አደጋ ያደረሰው መኪና ሹፌር ፊቱ ላይ አድርጎት የነበረው ተመሳሳይ ጭንብል ተሳሳትኩ ይሆን ብላ ብታስብም ልቧ ግን እውነቱን አውቆታል። ወዲያውኑ ወደ ፖሊስ ጣቢያ በመሄድ ለኮሚሽነር ሰልቹክ ጥቆማ ሰጠች። ካናት ነው እሱ ነው ያደረገው ስትል በቁጭት ተናገረች። ፖሊሶቹ ወደ ትምህርት ቤቱ ዘለቁ። የካናት ቁም ሳጥን ሊፈተሽ ነው። ትምህርት ቤቱ በጭንቀት ተወጠረ። ነገር ግን ቁም ሳጥኑ ሲከፈት ባዶ ነበር፣ ምንም የለም። በባለጸጋው የካናት አባትና በትምህርት ቤቱ ዳይሬክተር ሴራ ማስረጃው ቀድሞ ጠፍቷል። ኤኪም በሁሉም ፊት ውሸታም ተባለች። የተሸነፈች መሰላት። ነገር ግን ጨዋታው ገና ነው። ሜሊሳ ያቺ ለካናት ያበደችው ልጅ በኤኪም ላይ ያላትን ጥላቻ ለመግለጽ ሌላ ክፉ ወጥመድ አዘጋጀች። የኤኪምን ስም የሚያጠፋ ፎቶግራፍ በትምህርት ቤቱ በሙሉ በተነችው። ኤኪም ብቻዋን ቀረች። ሌላው ቀርቶ እናቷ እንኳን ሳይቀሩ ለምን እዚያ ትምህርት ቤት ገባሽ ብለው ወቀሷት። የመንደሩ ሰው ሁሉ በጥርጣሬ አይን አያት። ሜሊሳና ጓደኞቿ ኤኪምንና ጓደኛዋን ቤኪርን አፍነው ያዟቸው። ካናትን አትጠጊው ብዬሻለሁ ስትል ሜሊሳ ዛታች። ካናት ግን እዚያው ቆሞ ሁኔታውን በዝምታ ይታዘባል። በውስጡ ምን እያሰበ ይሆን? በመጨረሻም ኤኪም በውሃ ገንዳው አጠገብ ተንበርክካ ፊቷ በለቅሶ ታጥቦ በዙሪያዋ ያሉ ተማሪዎች ሁሉ ሲሳለቁባት እናያለን። ነገር ግን ያ የኤኪም እንባ የተስፋ መቁረጥ አልነበረም፣ የቁጭት እንባ ነበር። ቀና ብላ ወደ ሰማይ ስትመለከት በልቧ እንዲህ አለች፣ ዛሬ እናንተ ልትደሰቱ ትችላላችሁ፣ የኔን እንባ አይታችሁ ልትስቁ ትችላላችሁ። ነገር ግን አንድ ቀን የዚህ ሁሉ ዋጋ ይከፈላል። እውነቱ ጭንብሉን አውልቆ የሚወጣበት ቀን ሩቅ አይደለም። አንድ ቀን በትምህርት ቤቱ ድንገተኛ የእሳት አደጋ መከላከያ ደውል ተሰማ። ተማሪዎች በግርግር ወደ ውጭ ሲወጡ፣ አንዳንዶች ግን ይህ አደጋ ሳይሆን ጨዋታ እንደሆነ ያውቁ ነበር። ኦዛን የተባለው ተማሪ ደካማ የሆኑትን ተማሪዎች ክፍል ውስጥ ዘግቶባቸው ሲወጣ፣
ኤኪምና ጓደኞቿ በጭስ ታፍነው ሊሞቱ ተቃረቡ። ነገር ግን በአዳኙ ካናት አማካኝነት ተረፉ። ይሁን እንጂ ድነት ሁልጊዜ ነፃ አይደለም። ኤኪም በዛ ትምህርት ቤት ውስጥ የሚደረገውን ግፍ ለማጋለጥ ስትሞክር፣ ባለሀብቶቹ ተማሪዎች ደግሞ እሷን ለማዋረድ የማይቆፍሩት ጉድጓድ አልነበረም። የኪም ስልክ ተሰረቀ፣ በኢንተርኔት የማይገባ ስም ተሰጣት፣ ክብሯን የሚነኩ ፎቶዎች ተሰራጩ። እናቷ ምን እየሆነ ነው ብላ ስትጠይቃት፣ የኪም ግን ውስጧ እየተቃጠለ ምንም አልሆነም በማለት ፈገግታን ተላበሰች። የኪም ከፓርቲው በቁጣና በለቅሶ ወጥታ በሌሊት እየተጓዘች እያለ ካናት በመኪናው ተከተላት። አትቅረበኝ ብላ ብትጮህበትም በብርድ ስትርበተበት ሲያት ግን አልተዋትም። ካናት ለየኪም የሚሰማው ፍቅር ነው ወይስ የጥፋተኝነት ስሜት? ማንም አያውቅም። ነገር ግን በዛ ምሽት አንድ ነገር ግልጽ ሆነ። ጭንብል የለበሱት እነዚያ ባለጸጋ ተማሪዎች አንድ ቀን ጭንብላቸው መውለቁ አይቀርም። የኪም በዓይኖቿ ውስጥ ያለው እሳት ገና ብዙዎችን እንደሚያቃጥል ታውቃለች። የፓላያቸው ጭንብል ይወድቃል፣ ሁላችሁም ትቃጠላላችሁ የሚለው መልእክት በትምህርት ቤቱ ግድግዳ ላይ ብቻ ሳይሆን በእያንዳንዱ በደል በደረሰበት ተማሪ ልብ ውስጥ ተጽፏል። ትናንት ምሽት በዚያ ዝነኛ ድግስ ላይ የሆነውን ሰምታችኋል። ካናት ኤኪምን ለመሳብ ይሞክራል። ወደ እኔ ምህዋር ገብተሻል ይላታል። ነገር ግን ኤኪም በቀላሉ የምትሸነፍ አይደለችም። ሜሊሳ በቅናት ስትቃጠል፣ ካናት ደግሞ በኤኪም ድፍረት ግራ ተጋብቷል። ፍራቻዬን አይተሽዋል ይላታል። አዎ፣ ጭካኔ ብዙውን ጊዜ ፍርሃትን ለመደበቅ የሚደረግ ጥረት ነው። በትምህርት ቤቱ ኮሪደር ውስጥ የሚሰማው ሹክሹክታ እየበረታ ነው። ዚያ የተባለው መምህር ትቶት የሄደው ያ የቅሬታ ደብዳቤ አሁን መምህር ሳሊም እጅ ገብቷል። ደብዳቤው በትምህርት ቤት ውስጥ ስለሚፈጸመው ግፍና ስለ ጭንብል የለበሱት ተማሪዎች ክፉ ስራ ይናገራል። ዛፎች በብርድ ይጠነክራሉ ትላለች መምህር ባህር። ሌላ ያቺ ምስኪን ልጅ በዊልቸር ላይ ሆና የካናትን ፍቅር በሩቅ ትመኛለች። የካናት ወደ ቤቷ መምጣት ተስፋ ቢሰጣትም በጨለማ ውስጥ የሚሸረቡት ሴራዎች ግን ሌላ ናቸው። አትፍሪ ይላታል ካናት። ማንም ህልምሽን እንዲያጠፋው አትፍቀጂ። ነገር ግን ሌላ የማታውቀው ትልቅ ሚስጥር አለ። ያ አደጋ በድንገት የደረሰ ሳይሆን በክፋት የተሳለ ሊሆን እንደሚችል። ዛሬ ምሽት ግን ሁሉም ነገር ተቀየረ። በትምህርት ቤቱ የስብሰባ አዳራሽ ውስጥ ተማሪዎቹ ፊልም ሊያዩ ተሰብስበዋል። ነገር ግን በስክሪኑ ላይ የወጣው ፊልም ሳይሆን ጭንብል የለበሰው ሰው ምስል ነበር። ጊዜያችሁ ደርሷል የሚል ድምፅ በአዳራሹ አስተጋባ። ሁላችሁም ከዛ ክፋታችሁ ጋር ትጋፈጣላችሁ። መብራቱ ጠፋ። ጩኸት ተሰማ። የሜሊሳ ኩራት፣ የካናት ሚስጥር፣ የሌላ ህመምና የኪም በቀል ሁሉም በአንድ ቦታ ተገኙ። የኪም በትምህርት ቤት ውስጥ ያለውን ግፍ ለመቃወም ቆርጣ ተነስታለች። ሌላ በመኪና አደጋ ምክንያት አካሏ ጎደሎ በዊልቸር እንድትቀመጥ ሆናለች። የኪም ግን ይህ አደጋ ብቻ እንዳልሆነ ታውቃለች። በጀርባው የክፋት እጅ አለበት። በትምህርት ቤቱ ድግስ ላይ ኤኪም በድፍረት መድረክ ላይ ወጥታ እንዲህ አለች። ከመካከላችሁ አንደኛው ጓደኛዬን ለዚህ ህይወት ዳርጓታል። ሌላ በእናንተ ምክንያት መንቀሳቀስ ያቅቷታል። ልብ ያለው ካለ ይውጣና ይናገር። ነገር ግን ዝምታው የከፋ ነበር። በትምህርት ቤት ውስጥ ያሉት ባለጸጋ ተማሪዎች ሜሊሳ፣ ኦዛን እና ካናት እውነቱን ለመቅበር የማይቆፍሩት ጉድጓድ የለም። በተለይ ሜሊሳ ኤኪምን ለማጥፋትና ከትምህርት ቤቱ ለማስወጣት የጭካኔ እቅዶችን ታወጣለች። የኤኪምን ደካማ ጎን በመፈለግ በሌላ በኩል ሊያጠቋት ይሞክራሉ። በሌላ በኩል ደግሞ የፍቅርና የጥርጣሬ ጦርነት ይካሄዳል። ካናት ለኤኪም ያለው ስሜት እውነተኛ ይሆን ወይም ሌላ ተንኮል ግልጽ አይደለም። ኤኪም ከካናት ጋር ያላትን ፎቶግራፍ ያሰራጨው ማን እንደሆነ ሲመረመር የካናትን ወንድም አዚዝን ታገኘዋለች። አዚዝ በሚስጥር የተሞላ ቁስለኛና አደገኛ ወጣት ነው።